ያለው ለክም ያለው ቀርቆ እንዳንኩበት ምንም ያላልኩት ግን አልሆነልኝም። በእናንተ መጣልኝ ፈጣሪ። ሰላም እንዴት ናችሁ? ስመኝ እባላለሁ። አርክቴክት እና ኢንቴሪየር ዲዛይነር ነኝ። በዛሬው ቪዲዮ የአንድን እናትን ቤት የተወሰነ አስተካክለን ሰርፕራይዝ እናደርጋቸዋለን። ተከታተሉ። ቤቱ የቀበሌ ቤት ነው። የሚኖሩት ደግሞ እናት ከ3 ልጆቻቸው ጋር ነው። የሚተዳደሩት በጡረታ ነው። ባለቤታቸውን ካጡ ደግሞ ገና 80 ቀናቸው ነው። እናትየው ከራሳቸው ልጆች ውጭ ብዙ ልጆችን እንዳሳደጉና በጣም ጥሩ መልካም ሴት እንደሆኑ ይነገርላቸዋል። እኔ ምን አይነት ሰው እንደሆነች ምናምን ለኔ ትንገርሽ ይሄ ነው የሚለጥፈትና ላይ ልናስተካክል ያሰብነው ሳሎኑንና የተወሰነ ደግሞ በረንዳውን ነው። ያለን በጀት ደግሞ 48,000 ብር ነው። ብሩን የሰጠን ደግሞ አንድ ሰብስክራይበራችን ነው። በጣም እናመሰግናለን። ሲገባ ወደ ሳሎኑ ይህንን ይመስላል። ኤል ሼፕ ሶፋ እና 4 ወንበሮች አሉት ቤቱ ሳሎን ውስጥ ማለት ነው። ሲገባ በስተግራ በኩል ሳጋ እንደምታዩት ፍሪጅ አለ። ፍሪጁ ላይ ነው አሁን ለጊዜው ቲቪ ያስቀመጡት። ጠረጴዛቸው ይሄንን ይመስላል። ያው ላስቲክ አልብሰውት ነበረ። መሬቱ ደግሞ ሊሾ ነው፣ ምንጣፍ የላቸው። ሲሊንጎ ይሄንን ይመስላል። ወደ በረንዳው ስንመጣ የተወሰነ ነገር ብቻ ነው ለመቀየር ያሰብነው። ግቢያቸው አነስ ያለች ስለሆነች በረንዳው ቡና መጠጫና ማረፊያ እንድትሆናቸው ነው የፈለግነው። ያሰብነው ዲዛይን ይሄ ነው። ያሰብነው ቴም ላይት ብሉ ነው፣ ቤቱን ፍክት እንዲያደርግላቸው ማለት ነው። ከዛ የሶፋ ጨርቅ መቀየር ነው። እዛ ላይት ብሉ የቀባንበት ግድግዳ ላይ ደግሞ በቅርጮ ቢሰራ ሲምፕል የዎል አርት ለመስራት አስበናል። ጠረጴዛቸውም ስላረጀ ኮፊ ቴብል እና ሴንተር ቴብል ለመቀየር አስበናል። እንደዚሁም ወንበሮቻቸውን ቀለም ከቀባን በኋላ በዚህ መልክ ነው ለማስቀመጥ ያሰብነው። ቲቪውን እንሰቅለዋለን። በረንዳው ጋር ደግሞ ሲምፕል የሆነ ዲዛይን ስለሆነ ያሰብነው ይሄን ሃፍ ዎል ከገነባን በኋላ ግድግዳውን ለመቀባት ነው ያሰብነው። ከዛ በኋላ ፈርኒቸሮቹን በዚህ መልክ ለማስቀመጥ አስበናል። ተከታተሉ። ስለዚህ እቃዎቹን መውሰድ ጀመርን። ከዛ ጂፕሰም ተጀመረ። በረንዳው ጋር ደግሞ እቺ ለንዘጋት ያሰብናትን ቦታ በብሎኬት መስራት ጀመርን። ጂፕሰሙ ሲያልቅ ይህንን ይመስላል። ከዛ ወደ ቀለም ሄድን። በሩንም ጥቁር ለመቀባት አስበን ነበረ። ውጭውንም ላይት ግሬ ቀባ ነው። ቀለሙ ሲያልቅ ይሄንን ይመስላል። እንደዚህ ሁሉ እንዲያገለግለን ደግሞ ይሄን ጥቁር ቀለም ቀባ ነው። ከዛ ፎደራውን ወደ መስራት ሄደን በመቀጠል ፈርኒቸሮቹን ማደስ ጀመረን። በደንብ ካሸናቸው በኋላ ስቱኮ ቀባ ናቸው። ከዛ እሱን ካሸን በኋላ መጀመሪያ ስፕሩሶ ወይም ፕራይመር ቀባ ነው። ቀጥሎ ይሄን ቀለም ቀባን። እንደዚህ አይነት 4 ዱካም ስላላቸው እነሱንም ቀባናቸው። እላያቸው ላይ የነበረው ስፖንጅ ይሄኛው ነበረ። ከዛ ይሄ ወደዚህ ጨርቅ ቀየር ነው እላዩ ላይ ያለበትንና ከታች ደግሞ መታንበት ማለት ነው።
በመቀጠል እቃዎቹን ይዘን ወደ ቤት ተመለስን። የቀየርነው ምንጣፍ ይሄንን ነው። ከዛ ሁሉንም ቦታ ማስያዝ ጀመርን። ለሶፋው ይሄኛውን ጨርቅ ነው ለማልበስ ያሰብነው። ከፋይ ነው። ይቺ መወጠሪያ ናት። ከዛ ዲኮር ማድረግ ጀመርን። በመቀጠል መጋረጃ ሰቀልን። ከሶፋው ጋር የሚመሳሰል ላይት ግሬ ነው ያሰብነው። ጠረጴዛቸው አርጅቶ ስለነበረ ይሄኛውን ጠረጴዛ ቀየርንላቸው። ሁልጊዜ ስለምታበረታቱንና ስለምትደግፉን በጣም እናመሰግናለን። በጣም እንወዳችኋለን። ይህ ስራ ቀጣይነት እንዲኖረውና ሁሉም ቦታ መድረስ እንድንችል $5 ጀምሮ ቋሚ ሜምበር በመሆን ሰፖርት ማድረግ ትችላላችሁ። በጣም እናመሰግናለን። እንወዳችኋለን። ቤታችንን ለመጠቀም ደግሞ ቲቪውን መስቀል ነበረብን። እቺን ቀለል ያለች የግድግዳ አምፖል ሰራንላቸው። ከዛ በረንዳው ማስተካከል ጀመርን። ከሳሎኑ ጋር ተመሳሳይ ምንጣፍ ቀየርንላቸው። ከውስጡ ጋር ያለው ቴም እንዲመሳሰል እቺን ጥርጭ አረግን። በመጨረሻም ኤሌክትሪክ ገመዶቹን በትራኪንግ ሸፈናቸው።
አብረን አንተባርክ ስማ አሁን ለመንፈስ በእውነት ጸጋ ጤና ኑሮ ተባባሪ ኑሮ ተባባሪ ከነ ወንድሞችሽ ከነ እናትሽ ከነ አባትሽ ከነ ገረማቶች ኑሮ ተባባሪ ይሁን። እሺ ልጅ ተባርክ አይተማራ ቆና ታውቂዎች ለምን ሰሞኑን ያላመንኩም ከዋን ወሰነ ነገር ጀምቻለሁ። እንደዚህ ነው ያለው ጊዜ አድርጌያለሁ። ብዙ ሞክሬያለሁ። ያልሆነልኝን ደግሞ መድኃኒዓለም በፈቀደ ጊዜ ትውልድ አስነስቷል። እግዚአብሔር ይመስገን። ጤናው ይስጥሽን፣ ጤናውን ጸጋውን በረከቱ ጥበቡን ያብዛል። የወጣችሁበት ቦታ ሁሉ ክብርና ሞገስ ለእናንተ ይሁን። እናንተ ለኔ እንደሆናችሁ የሰማይ ንጉስ ለእናንተ ይሁን። ብሩን ያገዙ ሌላ ሰዎች ናቸው። እግዚአብሔር ለነሱም ጤናም እድሜም ጤናም ይስጥልኝ። ልጄ በአንቺ በኩል መጣ፣ በሳራ መጥቶ በአንቺ በኩል መጥቷልና ጌታ መድኃኒዓለም ለነሱም ጤናና ሰላም ይስጥልኝ። እኔ ሐኪም ያለለኝ ለፍቼ ደክሜ ልፋቴ ከንቱ የቀረው በእናንተ ተካ በቃ መስኪን እግዚአብሔር ባንቺ አመሳሽነት ይሄንን ላደረጉ መድኃኒዓለም አብዝቶ ይስጣቸው። የሚሰጡትን አይጡ፣ ጥበቡን ያሳያቸው። ኑሩልን እግዚአብሔር በጥበብ በሞገስ በሄዳችሁበት ክብር ይስጣችሁ። ንጉሱ እሱ ክብር ይስጣችሁ። ድምፅሽ እንድሰማ ይህን የደስታ ፊት እንድናይ ከፈጣሪ በታች ላገዛችሁን ሁላችሁንም በጣም እናመሰግናለን። እንወዳችኋለን።